አዶናይ ጋነኛ አሁን ማነው የገና ጥምቀት ማነው ሲወጣ ታቦቱ ባይ ዘ ወይ ሱራና እኔ አብረን ነበር መሄድ የነበረብን ፍላይት አመለጠች ፍላይት አመለጠኝ አሁን ላይቭ ላይ ነሽና ሄሎ በቃ ይሰራል ችግር የለም በቃ እና ምን ይሁን አንተ ምረጥ ያው ባይ ዘ ወይ መመለስም እንችላለን ኦኬ ይመለሳል እሺ ካልሆነ ካልወደደችው እሺ ምን ችግር አለ አሁን ያይናዋጅ ሆነብኝ ማጠቢያው በጣም አሪፍ ነው ያይናዋጅ ብቻ አዎ እና እንትኑ ደግሞ ውሃ ማጣሪያ አለ ውሃ ማጣሪያ አለ እዛ ጋር መግቢያው ጋር አለ እኔ ግን በቃ እቺ አይኔ ውስጥ ነች የገባችው በቃ እቺ የልብስ ማጠቢያ በቃ ላይክ በጣም ማድረቂያ ማለት እጅግ በጣም ታምራለች ቤት የለኝም ታውቃለህ እኔ ማጠቢያ በእውነት እግዚአብሔር ይሄ እንደ እኔ ልሸልም ጀንጅነን እንወስዳቸው እኔ ልሸልም አራ እንዴ አንተ ይሄማ ያንተ ነው አዶናይ በእናትህ በእውነት ነው እግዚአብሔር እኔ ራሴ የሆነ ነግራቸዋለሁ አንተ እኮ ለሌሎች እየኖርክ ነው አንተ ሳይኖር አይ ትናንትና ነው ያስተዋልኩት እኮ እኔም እንትን ስለምዞር ወጣ አላለውና አላስተዋልኩም ነበር አዶናይ ጋነኛ አሁን የሆነ ምርጫ በፍሪጁ ተስማምተናል አንድ ተጨማሪ ምርጫ እንዲኖርሽ ነው ማጠቢያ አለ ቴሌቪዥን አለ ውሃ ማጣሪያ ብዙ ነገሮች ውሃ ማጣሪያ አለ ሌላ ምን ይሁን በሚል ነው ምክንያቱም አንቺን ሳላማከር አላደርግም ያንቺ ፍላጎት ምንድነው አንድ ጊዜ ወጣ ብለሽ ወንዶች ተማሩ እየተቀረጸን ነው እሺ ውጭ አትዝጊው ስልኩ ወንዶች ተማሩ እሺ ወንዶች ተማሩ እያልኳቸው አንቺ ሳላማከር ስትል እንዴ ተማሩ እንዴ ሴቶች ለሴቶች ልዩ ክብር አለ አረ በጣም በእውነት ደስ ያለ በጣም እኔም እንደዛ እና ብዙ ጊዜ ትክክል ናቸው እነሱ በትዳር ውስጥ እንበለው በተለይ በትዳር ውስጥ ሴቶች 95% ትክክል ናቸው ብዬ ነው ማምነው አረ ለቤት ነው የሚያስቡት ለልጆች ነው የሚያስቡት እና ትክክል ነው በጣም ወንዱ የበለጠ እነሱ አታችመንታቸው እንዲያውም ከልጆች ጋር ትዳር ጋር በጣም ጥሩ የሚያስፈልገው ነገር ያቃሉ የትዳር ውስጥ ያቃሉ እኛ ውጭ ነን እንትን አብዛኛው ጊዜ ውጭ ብዙ ጊዜ አገኙ እስቲ ድምጹንም ስሚ አገኙ ሄሎ ሃይ እናት እንዴት ነሽ እንዴት ነህ አባቴ ሰላም ነህ አለን እንቹ ብለናል ያው በአካል አንድ ቀን እንገናኛለን ብዬ ነው እናሳ በደንብ እኔ እኮ አሁን መምረጥ ነበረብንና ከልብስ ማጠቢያ አለ ከዛ ደግሞ ቲቪ አለ በጣም ትልቅ ቲቪ ነው ባይ ዘ ወይ ከዛ ደግሞ የውሃ ማጣሪያም አለ ከሶስቱ የትኛው ይሻላል ብለን ተጨናንቀን ያው እኔማ ገምቼ ነበር የልብስ ማጠቢያ ነው ምንም ካንተ አልዘለለም ይኸው ደግሞ ማድረቂያ አለው ማጠቢያ ብቻ አይደለም ያደርቃልም ቀስ ብሎ ደግሞ ማጠፍ ይጀምራል ቴክኖሎጂ ሲመጣ በጣም ደስ ይለናል ቴንኪው እሺ እግዚአብሔር ያክብርልን እሺ አሜን እንገናኛለን አገኘሃለሁ በጣም ደስ ብሎኛል ቴንኪው አባቴ ችግር የለም ቴንኪው ሶ ማች